ገጠመኝ ምን እንደናገርና አርጊው ገጠመኝ አርጊው ይችላል አሁን ልደታ ያው በጣም እንደ መስቀል ደግሞ ይበለጠ በጣም የልደታን ፕሮግራም ከልጅነት ይጀምሩ በቃ ኢቭን በየወሩን ሰው በአመት አንዴ ውጪ የሚያፈላው አይደል የግንቦት ልደታ እኔ በየወሩ ነው ውጪ ቡና ማፈላውና ከዛ እንግዲህ በመስቀል ሳይሆን የመቤታችን የልደታን ባህር ለማክበር ውጪ ላይ በጣም አሸብርቀን አሳምረን ቤተሰብ ተሰብስቦ ጎረቤቶቻችን ተሰብስበን በመናከብርበት ሰዓት ሁለት ሰዎች መጡ ከዛ እኛ ደግሞ ደስ አለና እንግዶች መስሎ አንለካ አንደኛው ሞቅ ብሎታል ከዛ ቁጭ በሉ ምናምን እያለ መጠጥ ነው የፈለጉት እነሱ ለካ ደግሞ ያው መጠጥ የለም አልናቸው አምጡ ምናምን ብለው በጣም ተጋተቱን ከዛ በኋላ እንግዲህ ስነ ስርዓት ያዙ ምናምን አንድ ደግሞ አባወራለ እና እንዴ አራ ስነ ስርዓት ያዙ ምናምን ብሎ እጁን ሲይዙ ስልኩን ከኪሱ አውጥቶ እየሮጠ ደገረ ለስ ሩጫ ከዛ የሚያሳዝነኝ መኪናዬ አሁን ለስልክ ብለን ስንሮጥ መኪናዬ ክፍት ነው መኪናዬን ድግሱንም ምንም ሁላችንም ዴቦን ያባረረ ትዝ ሲላይ ነው ተመልሼ መጥቼ እኔ ቢያንስ እኔ ልጠብቅ ብዬ ከዛ አንድ ጓደኛዬ ደግሞ አድች ማረሳ ይሁን የተጣላችሁ ነው የእሱ ስልክ የተሰረቀ ነው የሚመስልብት ቅጥቅጥ አርጋው ማረሳው የልደታ ከዛ ልጁ በጣም የተመታው ጥበቃዎችም ስለነበሩ ተራውጦ ያዙት ስልኩ ተመለሰ ከዛ ስልኩ ተመለሰ ግን ሌላው ደስ የሚለው ገጠመኝ በቃ ሄደ ልጁ ተባረሩ ሄዱ ከዛ በንጋታው በርያን ኮኮ ያስፈራራናል ደብደባችሁኝ ያላሳክሙኝ ሌባው ማለት ነው ኳኳ እንዴ ከዛ በጣም ከመፍራት የተነሳ ይሁን ሌላም ሰው ቢኖረው እስከ ጀርባ ብለን ፖሊስ ጣቢያ ሄደን ተሰብስበን ከዛ ፖሊስ ጣቢያ ሄደን አገኘሁት በስንተኛው ቀን ከዛ ፌደራል ፖሊሶች ነበሩ አስያዝነውና ፖሊስ ጣቢያ ይዘነው ሄደን ከዛ በኋላ ያው እዛ ሄደን ለማስታረቅ እንደውም ይረዳዋል ትልቅ ቦታ ይደርሰዋል ብሎ አስማምቶ አስታርቆ ፖሊሱ ላከን ወደ ቤታችን